ቦነስ 1 ሚሊዮን ፓውንድ ለእያንዳንዱ ተጫዋች ቃል ተገብቶላቸዋል። አርሰናል ስንት እንደሆነ አልታወቀም፣ ያው አልተገለጸም። የፒኤስጂ ግን 1 ሚሊዮን ፓውንድ ለእያንዳንዱ ተጫዋች ጨዋታውን ካሸነፉ ቦነስ ይሰጣቸዋል። በመጨረሻም ግምቶች ወይም ምን ተባለው የሚሉትን ነገሮች እናንሳ። የአርሰናሉ የግራ መሰረት ተከላካይ ፔሮ ኢንካፔ ለዊሊያም ፓቾ መልእክት አስተላልፏል። ሁለቱም ኢኳዶራዊ ናቸው። አብረውን ያደረጉት ኢንዲፔንደንቴ በሚባል ክለብ አብረው ተጫውተዋል በልጅነታቸው በኢኳዶር እና ብዙ የእግር ኳስ ህይወታችን አብረን ያሳለፍ ነው። አምና አንተ ዋንጫውን ወስደሃል፣ ዘንድሮ ለእኔ ትለቅልኛለህ ብሎታል። ባርሴሎና ገባበት የሚባለው ነገር በጣም አስገርሞኛል። ኢንካፔን ለማዛወር ጥያቄ ያቀረበ እኮ በመጪው ክረምት አሁን እንጂ እኮ በመጪው ክረምት አሁን ክረምት ማለት አሁን አንደኛ ገና ወደ ቋሚነት አርሰናል ቤል ሊገባ ነው። በውሰቱል ነው ከባየር ሌቨርኩሰን አርሰናል ያለው አሁን ክረምት ላይ ይፈርማል አርሰናል። ግን ባርሴሎና ኢንካፔን ለመውሰድ የማይደፈረውን ሞክሯል። በጣም አስገራሚ ነው። ከኢንካፔ ከተነሳ አንጻር ለማድረግ ነው። ፓሪስ ሰን ጀርመን ሶፊ እንደምታውቀው ከባለፉት ካደረጋቸው 5 ጨዋታዎች 2 ጨዋታ ብቻ ነው ያሸነፈው። 2ቱን አቻ ተለያይቷል፣ አንዱን ተሸንፏል። የመጨረሻውን በፓሪስ ኤፍሲ ተሸንፏል። 2 አቻ ተለያይቷል፣ 2 ጨዋታ ብቻ ነው ያሸነፈው ከ5ቱ ማለት ነው። አርሰናል ግን ከባለፉት 5 ጨዋታዎች 5ቱንም አሸንፏል፣ ከ5ቱ 5 ማለት ነው። ሌሎች አስተያየት የሰጡ ግምት የገመቱ አሉ። አርሰን ቪንገር አርሰናል ያሸንፋል፣ እንዲሁም የሚያዘኝ ካለ ሁሉ ነው ያሉት። የሚያዘኝ ካለ ሁሉ መምጣት ይችላል የሚል አስተያየታቸውን አርሰን ቪንገር ያስቀመጡበት ሂደት አለ። ጋብሪኤል አግቦላሆር የቀድሞ የአስቶን ቪላ የአጥቂ መስመር ተጫዋች ፒኤስጂ 3-1 ጨዋታውን ያሸንፋል ብሏል። አርሰናል እንደምታውቀው 3 ጎል ያስተናገደው በዚህ ውድድር ዓመት በጥቂት ጨዋታዎች ነው። አንዱ በማንቸስተር ዩናይትድ 3-2 የተሸነፈበት ጨዋታ ነው። ከዛ ሌሎቹ ጨዋታዎች ላይ በአብዛኞቹ ጨዋታዎች ላይ 3 ጎል አርሰናል ላይ ማስቆጠር በጣም የሚናፍቅ ነገር ነው። ግን አግቦላሆር 3-1 ለፒኤስጂ ይሰጣሉ የሚል አስተያየቱን ያስቀመጠበት ሂደት አለ። በምን እንደመዘነው አልገባኝም። ዝሮ ግን እሱ ማጥቃቱን ታሳቢ በማድረግ 3-1 ፒኤስጂ ጨዋታውን ያሸንፋል የሚል ሀሳቡን ሰጥቷል። 3-1 ከባድ ነው ጨዋታው። እንደተባለው በጠባብ ውጤት ነው የሚጠናቀቀው። አይዘር ሁለቱም ፒኤስጂ ማሸነፍ አርሰናል ማሸነፈ የአንድ ጎል ልዩነት ቢኖረው ነው ብዬ 1-0 2-1 ምናምን አይነት የሚያልቅ ጨዋታ ነው። እኔም እንደዛ ነው ማስበው። ምክንያቱም ከባድ ናቸው፣ የሁለቱም አጥቂዎች ከባድ ናቸው። ስፔሻሊ የአርሰናል ተከላካይ ትንሽ ጠንከር ያለ ስለሆነ ብዙ ጎል ያስተናግዳል ብሎ ማሰብ። አግቦላሆር ግን ይህንን ግምቱን አስቀምጧል። ሌላው ሮናልዲኒዮ ጎቾ ነው። ሮናልዲኒዮ ጎቾ ያው በፓሪስ ሰን ጀርመን መጫወቱ ይታወሳል። እሱም በሰጠው አስተያየት ያው ለቀድሞ ክለቡ አድልቷል፣ ፒኤስጂ ያሸንፋል። ውጤቱን አጠይቁኝ፣ ግን ፒኤስጂ ይህንን ጨዋታ እንደሚያሸንፈው አልጠራጠርም። በደንብ ማርኪኒዮስ እና ዊሊያም ፓቾ ጥንቃቄ ማድረግ ይኖርባቸዋል። ከዛ ውጭ ግን አጥቂዎቻችን ምንም ነገር መፍጠር የሚችሉ ስለሆነ ጨዋታውን ድል እናደርጋለን የሚል ግምቱን ያስቀመጠበት ሂደት አለ። የቀድሞ አርሰናል ተጫዋች ኒኮላስ ቤንዲትነር፣ ይሄ ተጫዋች ዴንማርካዊ ቤንዲትነር እንግዲህ በአርሰናል ያው የሚታወስ ነው። በተለይ የፓንቱን ማስታወቂያ በማስታወቂያ የተቀጣ ተጫዋች እንደነበር አይዘነጋም። ቤንዲትነር አርሰናልን ከልቡ የሚወድ አይነት ተጫዋች ነው። በተጫዋችነቱም ከለቀቀም በኋላም አርሰናልን ፈጽሞ አሳልፎ መስጠት የሚችል አይነት ተጫዋች አይደለም እና እሱ አርሰናልን እንደ ፒኤስጂ መጫወት እንደሚችል ነገ ያሳየናል ነው ያለው። አርሰናል እንደ ፒኤስጂ መጫወት እንደሚችል ሙሉ 90 ደቂቃ ለአንድ 90 ደቂቃ እንደዛ መጫወት እንደሚችል ያሳየናል እና በሚገባ ጨዋታውን አርሰናል 2-0 ያሸንፋል ጎል ሳያስተናግድ የሚል አስተያየቱን ያስቀመጠ